أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم السلام عليكم ورحمة الله وبركاته نو قرآننا النمار ميلو يزاري بروغراماتشن دقمو كفل 27 سورة الضحى والضحى سنل كلام الألقتل الضاد سلامتا ضاد شمسية في دل سلهنا لام الألون الدامرنا نبوالا ضاد كم يوفر في دل چاند سلهنا وفرنا نبالا كفتها قتلوا ألف سلامتا مد الطبيعي ولا ترك أهل سوالا والليل سنل هي أصل سلة دامرنا عند سلهنا أنت نتنو እንጂ አስሉ ግን አለው ወለ ላይሊ ነበር ተዳምሮ እንደ አንድ ፊደል ሆናል በአንድ ፊደል ተቋቅቷል اذا كفታ ቀጥሎ አሊፍ ስለመጣ መደ الطبيعي ሁለት ተረካ ያክል እንስባለን ሰጃ ከፈታ ቀጥሎ አሊፍ ሰገራ ስለመጣች መደ الطبيعي ሁለት ተረካ እንስባለን ሰጃ ላይና ضحى ላይ አስሉ እንደዚህ የሆነው ያ ኢይ ነው ለማለት ነው እንጂ ይሄን ፈተሃ ነው ወደ ላይ ነበር መቆም ያለበት እዚህም ጋር እንደዚህ ወደ ላይ ነበር መቆም ያለበት ما ودعك سن ما فتا قتل الف سلامتا مد الطبيعي للتركان سوالا ودعك ربك رافتون سلامتا وفرنا نبوالا ربك وما كفتا قتل الف سلامتا مد الطبيعي للتركان سابنا للقالا قال قاف كم يوفر في دلوچ عند سلونا وفرنا نبوالا كفتا قتل الف سلامتا مد الطبيعي للتركان سوالا يهم يا اين ولا مالت نصره ወለል አኺረቱ ስንል ከላመል አልቀጥሎ እንዳንለው እዚህ ጋር ላመጣል ሌላ ማናበቢያ ስለመጣች አሊፋ ወድቃለች ታሳቢ ካደረግን ግን ያችን የወደቀች አሊፋ ደዝ ያች ያለች ካልን አልአኺራ ከላመል አልቀጥሎ ሐምዝ ስለመጣ ሐምዝ የቀመሪያ ፊደል ስለሆነ እንላለን አለያ ዝም ብለን አልፋትና ወደ ኻ እንገባለን አ ስንል ከሐምዝ ቀጥሎ አሊፍ ስለመጣ መደ الطبيعي ሁለት ተረካን ስዋለን እዚህ ጋር እንዳይሸውደን እቺ ሐምዚቱ አላሙ ቅንጭላት ላይ ከሆነች አትስብም ላሚቱ መካከልና አሊፊቱ መካከል ከሆነ ሐምዚቱ የተጻፈችው ደግሞ ትስባለች ማለት ነው ተግባባን ወለል አኺረቱ ትስባለች መደ الطبيعيናት ግን ስሟ መደል በደል ነው የሚባለው ምስበው ሁለት ሐረካ ያክል ነው መደል በደል እንላታለን ወለል አኺረቱ ነበረች እንዳይባል ተብሎ ወለል አኺረቱ ተባለ خا كم يوفر في دلان سلهنا وفرنا نبالن رافتاون سلمتا وفرنا نبالن خا اهونم كم يوفر في دلان سلهنا وفرنا نبالن را ضمهن سلمتا وفرنا نبالن خير لك كتنون قتلوا لام سلمتا لام يدغام بغير غنا في دل سلهنا تنونن ادمرنا نبالن من الاولى كلام القتلوا حمز سلمتا حمز يكمريا في دل سلهنا لام الالون ግልጽ አድርገን እናነባዋለን أولى أولى نبر أصله أولى هنا كهمز ضم قتلوا واو سكون سلامتا مد البدل هو التحرك أهل سوالا لا كفتا قتل ألف سلامتا مد الطبيعي هو التحرك أهل سوالا ولا سوف يلوم ولا سوف ميلو تنتنا يعطيك الطاء كم يوفر في دلات عند سلهنا أوفرنا نبالا ككسر قتلوا يا سكون سلامتا مد الطبيعي هو التحرك أهل سوالا يعطيك ربك رافتاون سلمتا وفرنا نبوالا فترضى راسكنون كبستفيتو فتح سلالا نوفروالا وين راسكنون قتلوت حرف الاستعلاء سلمتا نوفروالا بهولتهم ليوفر چلال را ضاد كم يوفر في دلان دسلونا وفرنا نبوالا كفتح قتلوا الف سلمتا مد الطبيعي هو التركان سوالا ይሄ ከላይ የምትመለከቱት ቀጥሎ ሐምዝ ስላለ አያይዘን ከቀራን መደል ጃኢዝ المنفصل ይሆናል ለማለት ነው ዓለም የጅድከ ከሚመሳኪና ቀጥሎ ያ ስለመጣ ያ በሚመሳኪና ህግ የቀመሪያ ፊደል ስለሆነ አፍዋን የኢዝሃር ፊደል ስለሆነ ሚመሳኪናውን ግልጽ አድርገን እናነባዋለን ዳል በቃል መካከል ሱኩን ሆኖ ስለመጣ ቀልቀለተ ሱግራ የተወሰነ አጉልተን እናነባዋለን የጅድከ የቲምን ከከስር ቀጥሎ ያ ሱኩን ስለመጣ መደ الطبيعي ሁለት ተረካ ያህል እንስባለን የቲመን ከተኑን ቀጥሎ ፋ ስለመጣ ፋ የኢኽፋ ፊደል ስለሆነ ተኑን ደብቀን እናነባዋለን ይሄ ወደ ላይ የቆመበት ምናልባት ካቆምነ የቲመን የሚለው ላይ የቲማ ብለን እንድንስበው ነው እንጂ አይስብም አሁን የቲመን ፈአዋ ፈአ ከሐምዝ ፈታ ቀጥሎ አሊፍ ስለመጣ ይሄ ወደ ላይ የቆመው ማለት ነው መደል በደል ሁለት ሐረካ ያህል እንስባለን ዋ ከፈታ ቀጥሎ አሊፍ ስለመጣ መደ الطبيعي
ሁለት ሐረካ እንስበዋለን። ያኢቱ አስሉ ያኢይ ነው ለማለት ነው። ወወጀደከ የለውም። ضالን ይሄም መሳቢያ ፊደል ነው። ቀጥሎ ሸዳ መጥቷል። ከዚያ በፊት ግን ضاد ከሚወፈር ፊደሎች አንዱ ስለሆነ አወፍረን እናነባዋለን። ضالን ከመሳቢያ ፊደል ቀጥሎ እቺ ወደ ላይ የቆመችው ናት። ሸዳ ስለመጣ ሸዳ ማለት ደግሞ አስሉ ሁለት ፊደሎቹ ነው አንዱ ስኩን ሆኖ የተዳመረ ማለት ነው ከሌላኛው ጋር። አሁን ወለይሊ ስንል እዚህ ጋር ተዳምሯል ብለናል። በአስታዋቂነት ላም አለ። እዚህም ጋር ضال ለን ነበረ። ضال የሚለው ሁለቱ ላም ተጨፈለቀና በአንድ ላም ተብቃቃ። ተግባባን። ያኔ ሸዳ ሆነ ተጠበቀ። እንግዲህ ስኩን አለ ማለት ነው። ይሄ ስኩን ደግሞ መሳቢያ ለራሱ ሐርፍ ስኩን ነው። ስለዚህ ሁለት ስኩኖች እንዳይጋጩ ተባለና መድ ድምጻችን እንዲጨመር ተደረገ እና መድ ሆነ ማለት ነው። መድ ተደረገለት። የመዱ ስም ላዚም ይባላል። ላዚም ማለት ግዴታ ማለት ነው። ምን እንላለን ስንተነት ነው? ከመሳቢያ ፊደል ቀጥሎ ሸዳ ስለመጣ መደ ላዚም ከሊሚዩል ሙሰቀል 6 ሐረካ እንስባለን። ትልቅ ደረጃ ያለው ከመዶች ውስጥ ይሄ ነው። ረጅም የሚሳበው ግዴታ ነው መሳቡ። ደግሞም 6 ነው የሚሳበው። ወለዷሊን እንደምንለው እንደዚያም ማለት ነው። طيب አሁን ምክንያቱን ነገርኳቸው። ይሄ ደግሞ ተጨማሪ የተናገርኩት ቃል ከሊሚይ ማለት ማዕና ያለው ማለት ነው። ከመሳቢያ ፊደል ቀጥሎ የሚመጡ ፊደሎች ማዕና ያላቸው ማዕና የሌላቸው በመባል ይታወቃሉ። ሐርፍይና ከሊሚይ በመባል ማለት ነው። እንደገና ሙሰቀልና ሙኸፈፍ በመባልም ይታወቃሉ። 4 አይነት ናቸው። ወለዷሊን ከመሳቢያ ፊደል ቀጥሎ የሚመጣ ስኩን ልብ በሉ። ይሄ ስኩን ነው ብያችኋለሁ። ከተዳመረ ሙሰቀል ይባላል። ካልተዳመረ በግልጽ ከተቀራ ፈክ ከተደረገ ደግሞ ሙኸፈፍ ይባላል። ለምሳሌ አልአነ የሚለው ቁርአን ላይ አልና ለው ላሙ አልጠበቀም። እዚያ ላይ ሙኸፈፍ ይባላል። አሊፍ ላም ሚም ስንል ሐርፍይ ነው፣ ማዕና የለውም፣ ለኢዕጃዝ የመጣ ነው። ሚም ሸዳለው። ላም ሚም ነበር። ላሚ ጥብቅ አደረግም። ተግባባን። ያ ምን ይባላል? ሐርፍዩል ሙሰቀል ይባላል። ሷድ ስንል ደግሞ ሐርፍዩል ሙኸፈፍ ይባላል። ወለዷሊን ضالን ስንል ደግሞ ከሊሚዩን ሙሰቀል ይባላል። አልአን ከሊሚዩን ሙኸፈፍ ይባላል። ብቻ 4 ናቸው። እነዚህም በዝርዝር ሱረቱል ፋቲሃ ላይ ቁጥር 4ኛው ክፍል ላይ ይመስለኛል ትንተና ወለዷሊን የሚለው ላይ በደንብ ገልጫቸዋለሁ። አሁን ስናለፍ ከመሳቢያ ፊደል ቀጥሎ ሸዳ ስለመጣ መደ ላዚም ከሊሚዩል ሙሰቀል 6 ሐረካ ያህል እንስበዋለን። ፈሃዳ ከፈታ ቀጥሎ አሊፍ ስለመጣ መደ ጠቢዒ 2 ሐረካ ያህል እንስበዋለን። ያኡ አስልዩን ለመጠቆም ነው። ወወጀደከ የለውም። ዓኢለን ፈአግና ከመሳቢያ ፊደል ቀጥሎ ሐምዝ ስለመጣ ሐምዝ በአንድ ቃል አኢል የሚለው እንግዲህ አንድ ቃል ነው። ሐምዝ ከፊደሎች ሁሉ ሩቅ የሆነ ፊደል ስለሆነ መሳቡ ዋጅብ ነው። ልዩነታቸው ይሄም ዋጅብ ነው ላዝም ነው፣ ይሄም ላዝም ነው ዋጅብ ነው። ዋጅብና ላዝም ሁለቱም ግዴታ ናቸው ማለት ነው። ግን ይሄ 4 6 ነው የሚሳበው። ይሄንኛው ደግሞ 4 ማን ነው 6 ብቻ ነው የሚሳበው። ضالን የሚለው 6 ነው። ይሄንኛው 4 5 6 ነው የምንስበው። ዓኢለን በአንድ ቃል ላይ ከመሳቢያ ፊደል ቀጥሎ ሐምዝ ስለመጣ መደል ዋጅቢል ሙተሲል 4 5 ያክል እንስበዋለን። 6 መድረስ አለበት የለበትም ኺላፍ አለው። 4 5 ግን እንስበዋለን። ከተኑን ቀጥሎ ፋእ ስለመጣ ፋእ ኢኽፋ ፊደል ስለሆነ ተኑኑን ደብቀን እናነባዋለን፣ አይስብም። ካቆምን ግን ዓኢላ ብለን እናቆማለን። ፈአግና ገይን ከሚወፈሩ ፊደል አንዱ ስለሆነ አወፍረን እናነባዋለን። ከፈታ ቀጥሎ አሊፍ ስለመጣ መደ ጠቢዒ 2 ሐረካ ያህል እንስበዋለን። ፈአመል የቲመ ሚም ሸዳ ሆኖ ስለመጣ ጉና 2 ሐረካ ያህል በአፍንጫችን እንቆይበታለን። ከላመል ቀጥሎ ያ ስለመጣ ያ የፊደል ስለሆነ ላመል ቃል ምናልባው ፈአመል የቲመ
فلا تقهر قاف فلا كفتها ቀጥሎ አሊፍ ስለመጣ መደ ጠቢዒ ሁለት ተረካ ያንስባለን ቃፍ በቃል መካከል ስኩን ሆኖ ስለመጣ ቀልቀለተ ሱግራ የተወሰነ ጎላ እናደርገዋለን ራ ስኩን ሆኖ ከበስተፊቱ ፈተሐ ስላለ አወፍረን እናነባዋለን وأما السائل ስንል ሚም ሸዳ ሆኖ ስለመጣ ጉና ሁለት ተረካ በአፍንጫችን ቆይበታል ነው አማ ብሎ አይስብም ስኩን መጥቷል እነዚህ ጋር وأما السائل ነው ምንል السائل كلام القطل سين ስለመጣ ሲን የሸምስያ ፊደል ስለሆነ ላመሉን አዳምረን እናነባዋለን በአንድ ቃል ላይ ከመሳቢያ ፊደል ቀጥሎ ሀምዝ ስለመጣ መደል ዋጅቢል ሙተሲል 4 ወይም 5 እንስበዋለን 4 እና 5 4 ወይም 5 6 ላይ ያው እንትናለ አንስብም ብያቸዋለሁ ላዚም ነው 6 የሚሳባው ይሄንኛው ኺላፍ ብቻ አላቸው እንጂ فلا تقهر كفتا ቀጥሎ አሊፍ ስለመጣ መደ ጠቢዒ ሁለት ተረካ እንስበዋለን فلا تنهر ማለቴና عفوا ከኑነ ሳኪና ቀጥሎ ሀ ስለመጣ ሀ የኢዝሃር ፊደል ስለሆነ ኑነ ሳኪናውን ግልጽ አድርገን እናነባለን ራሱ ሆኖ ከበስተፊቱ ሀ ስላለ አወፍረን እናነባለን ወአማ ሚም ሸዳ ሆኖ ስለመጣ ጉና ሁለት ተረካ በአፍንጫችን ቆይበታለን ከፈታ ቀጥሎ አሊፍ ስለመጣ መደ ጠቢዒ ሁለት ተረካ እንስበዋለን ቢኒዕመቲ ረቢከ ራ ፈታ ሆኖ ስለመጣ አወፍረን እናነባዋለን فحدث ይሄ የለው የዛሬው ትምህርታችን ይህንን ይመስላል وصلى الله وسلم على نبينا محمد وآله وصحبه أجمعين والسلام عليكم ورحمة الله وبركاته ካልታየ እንግዲህ እኔ ምንም ማድረግ አልቻልኩኝም የተቻለኝን ያክል ሞከርኩኝ ቁርአን ያዛችሁ ተከታተሉ